የአፍሪካ ምዘና ማህበር ወይም ደግሞ የአፍሪካን ኢቫሉዌሽን አሶሲዬሽን 25ኛ ዓመት በዓሉን በአዲስ አበባ አክብሯል። በዚህ ወቅትም እንደ አጀንዳ 2063 ያሉ አህጉራዊ እቅዶችን እንዲሁም ደግሞ ቀጠናዊ እንዲሁም ሌሎች ሀገራዊ እቅዶችን ለማሳካት የምዘና አቅም ሊጠናከር እንደሚገባ ተነግሯል። በተለይም በቴክኖሎጂ ረገድ የሀገራትን እቅድና ተግባበር መመዘን የሚያስችሉ ቴክኖሎጂዎችን መጠቀም አስፈላጊ ስለመሆኑ ተነስቷል። የምዘና ስርዓታችን ውጤታማ አካታችና ተጽዕኖ ፈጣሪ እንዲሆን ለማስቻል በሰው ሰራሽ አስተውሎትና በሌሎች የቴክኖሎጂ ውጤቶች ዙሪያ ጠንክረን ልንሰራ ይገባል። ይህ 25 ዓመት የምስረታ ክብረ በዓላችንም ለተግባር ጥሪ የምናቀርብበት ነው። ሰዓቱ ወደፊት የምንራመድበት ነው። ድምጻችንን በህብረት እያሰማን የተሳሰረች አፍሪካን ለመገንባት እቅድ የያዝንበትን አጀንዳ 2063ን ለማሳካት ፈርቀዳጅ መሆን አለብን። and co-create a continental roadmap aligned with the African Union Agenda 2063. በኢቫሉዌሽን አንፃር አሁንም ክፍተቶች አሉ። ከሞኒተሪንግ አንፃር በጣም በርካታ መረጃዎችን ሰብስበን ለውሳኔ መስጠት የሚያስችሉ ነገሮች እየተሰሩ ነው። ከኛ አንፃርም እንደ ሀገር በፈረንጆች 2019 ከብዙ ሀገሮች ጋር የተሰራውን አሰስመንት ለማየት ሞክረን ነበር። ያ ምንድን የሚያሳየው ከሳውዝ አፍሪካና ሌላ አንድ አፍሪካ ሀገር ቀጥሎ ሶስተኛ ደረጃ ነው ያለው። ያ ማለት ኢንተርሚዲየት ሌቭል ነው ያለ ነው እና ግን እነዚህ ትልቁ መሰረቱ ምንድነው የምንሰበስባቸው መረጃዎች ለውሳኔ ሰጪ አካላት ደርሶ ውሳኔ መወሰን አለበት። ኒውትራል የሆነ ውሳኔ ማለት ነው። ያ በሂደት እየተጠነከረ መምጣት አለበት። ክትትልና ግምገማ ለውጤት ከፍተኛ አስተዋጽኦ እንዳለው የጠቀሱት የፕላንና ልማት ሚኒስትር ዴኤታዋ ወይዘሮ ጥሩማር አባተ ኢትዮጵያም ከዚህ አንጻር ራሱን የቻለ ፖሊሲ በማዘጋጀት በተለይም የክትትልና የግምገማ ሂደቶችን ለማጠናከር እቅድ ስለመያዟ ፖሊሲውን በዝግጅት ላይ ስለመሆኑ ጠቁሟል። ይህ ፖሊሲ በስራ ላይ ሲውልም የተለያዩ ነገሮችን ሊያስተካክል እንደሚችል ጠቁመዋል። እስካሁን ድረስ የምንጠቀምበት ጋይድ ላይን ነው የነበረው። ይሄን ጋይድ ላይን ነው እኛ ወደ ፖሊሲ ከፍ ያደረግ ነው። ይሄ ፖሊሲ ደግሞ አንደኛ እስከ አካውንቴቢሊቲና ትራንስፓረንሲን ኢንሹር እስከምናደርግበት ድረስ እስከ ፓርላማ ድረስ ያለውን ተዋረዱን ጠብቆ የክትትልና ግምገማ ስርዓቱን የተሻለ እንዲያደርግ በጣም ጠንካራ የሆነ የክትትልና ግምገማ ስርዓት እንዲኖረን ተጠያቂነት እንዲኖር የሚያደርግ ፖሊሲ ነው የሚሆነው። ስለዚህ እስካሁን ምናልባት በመረጃ ጥራት ምክንያት ያጣናቸው ሁኔታዎች ይኖራሉ። ምክንያቱም መረጃ መሰረት አድርገን ነው ኢንተርቬን የምናደርገው። ፕሮጀክቶች፣ ፕሮግራሞች ሲጸድቁ ከዛ በፊት የነበሩት አፈጻጸሞች ቀጣይ ደግሞ ምን ለማምጣት ነው የሚለውን ነገር ለመተግበር ነው። ስለዚህ ይሄ ፖሊሲ ወደ ተግባር ሲመጣ እያንዳንዱ ስቴክሆልደር እያንዳንዱ ባለድርሻ አካል ከፕላንና ልማት ሚኒስቴር ከፈጻሚ ከተቋማት ከኤክስኪዩቲቭ ጀምሮ እያንዳንዱ ኃላፊነቶቹን ወስዶ እንዲሰራ ያደርጋል። ከተመሰረተ 15 ዓመታትን ያስቆጠረው የኢትዮጵያ ምዘና ማህበር የተለያዩ ስራዎችን እየሰራ እንደሚገኝ ገልጿል። በኢትዮጵያ የተለያዩ እቅዶች ይታቀዳሉ። እነዚህ እቅዶች እንግዲህ የታለመላቸውን ግብ እንዲመቱ ከማስቻል አንጻር ምዘና እንዲሁም የክትትልና ግምገማ ሂደቶች ሊጠናከሩ እንደሚገባ ተገልጿል። ከዚህ አንጻርም መንግስት እንዲሁም ሌሎች ባለድርሻ አካላት ሊወጧቸው የሚገቡ የተለያዩ ድርሻዎች እንዳሏቸው ተነግሯል። በየአመቱ ከምናካሄዳቸው አፈጻጸሞች ያሉትን ክፍተቶችን አፈጻጸም ጥሩ ያሉትን ደግሞ ውጤቶችንም እያሳየን ለዛ ግብአት የሚሆን ነገር አስተዋጽኦ እያደረግን ነው። በዚህ እንግዲህ በርካታ ሴክተሮች ኮንትሪቢዩት ያደርጋሉ። አሁን ሌላው የሃውስ ኦፍ ፒፕል ሪፕሬዘንታቲቭ በተለይ የፕላኒንግና በጀቲንግ ስታንዲንግ ኮሚቴ እንዴት ከኛ ጋር አብሮ የሚሰራበትን አቅም ግንባታ ስልጠና መሰጠበትን ምክንያቱም በየወቅቱ ይሄዳሉ ወደ ክልሎች ይሄዳሉ። ያን ጊዜ ሲሄዱ ምን አይነት የአቅም ጋፕ አለ፣ ያንንስ እንዴት አድርጎ መሞላት አለበት የሚለውን በዋናነት በመንግስት በኩል ያሉ ጋባዎች፣ ከዛ ውጭ ያሉ ግን አብዛኛው ስፔሻላይዝ ያደርጉ ባለሙያዎች ወይ ኤንጂኦ ናቸው ወይ ዩኤን ተቋማት ናቸው። በተለያየ ተቋማት እነዚህ ያሉትን ፖቴንሻሎች ግን በስልጠና በአቅም ግንባታ በተጨማሪ ኔትወርክ በማድረግ ካስኬድ እያደረግን ያለ ነው። አሶሲዬሽኖች የገቨርንመንትን ጋፕ ነው የሚሸፍኑት። ለምሳሌ መንግስት የሚሰራቸው የመረጃ ፍሰት አለ። እነዚህ አሶሲዬሽኖች ደግሞ ያንን ክፍተት የምንለውን ነገር በመሙላት ደረጃ ለምሳሌ የአቅም ግንባታ ስልጠና ሊሰጡ ይችላሉ። ለምሳሌ ኢቫሉዌሽን በሆነ ፕሮጀክት ላይ ሲሰራ አብረው ከኛ ጋር አብረው ሆኖ የሚሰሩበት ሁኔታዎች አሉ። ከመንግስትም መንግስታዊ ካልሆኑ ድርጅቶችም ከሲቪክስ ማህበራትም አሉ። ነገር ግን መንግስት ላይ በደንብ መሰራት አለበት። ያሉትን ጋፖች ለመሙላት የሚያስችለን እሱ ቀጣይ ተተኪ ወጣቶችን በማሰልጠን ከታች ጀምሮ ያለውን ከወረዳ ጀምሮ ያለውን መዋቅር እየደገፉ እንዲመጡ ስራዎችን በየደረጃው የሚሰሩበትን መንገድ ለማድረግ እየተሞከረ ነው።